ክቡራን ተከታታዮች ዛሬ ደግሞ የምናየው አንግል ካልኩሌሽን ፍሮም ኮኦርዲኔት ኤንድ ዳይሬክሽንስ የሚለውን ነው። ጤና ይስጥልኝ እንደምናቸው። እንግዲህ የዛሬው ቱቶሪያላችን አጠር ያለ ነው። እስከ መጨረሻው ተከታተሉ። አንግል ካልኩሌሽን ፍሮም ኮኦርዲኔትስ ኤንድ ዳይሬክሽንስ ወይ ደግሞ ዳይሬክሽን ማለት እንግዲህ አዝሙት ማለት ነው፣ ወይ ደግሞ ቤሪንግም ሊሆን ይችላል ዋቴቨር። ስለዚህ ከነዚህ ነገሮች ሁለቱን ኮኦርዲኔት እና አዝሙቱን አቀናጅተን እንዴት በሁለት ፖይንቶች መካከል ያለውን አንግል በሁለት ዳይሬክሽኖች መካከል ያለውን እንዴት እናገኛለን የሚለውን ነው የምናየው ማለት ነው። አንግሎችን እንዴት እናገኛለን? ያ ማለት ለምሳሌ ባለፈው እንዳየነው እንግዲህ ትራቨርስ ካልኩሌት አድርገናል። በኮኦርዲኔት ሜተድ ተጠቅመን ትራቨርሳችንን ካልኩሌት አድርገን እንዴት እንደምናገኝ ከዚህ በፊት በተሰራው ቱቶሪያል ትራቨርስ ካልኩሌሽን ዩዚንግ ኮኦርዲኔት ሜተድስ የሚለውን ቱቶሪያል እዚሁ ቻናል ላይ ታገኛላችሁ። ይሁንና ሌሎች ደግሞ አንግል ዲስታንስ ፕሬፈር የምናደርግ ሰዎች ደግሞ ሊኖሩ ይችላሉ ማለት ነው። በጣም እንግዲህ ምንም ማድረግ አይቻልም። ሰው የተለያዩ ሜቶዶችን ፕሬፈር የሚያደርግበት ሲቹዌሽን ሊኖር ስለሚችል ኮኦርዲኔት ሜተድ ትራቨርስ ካልኩሌሽን በጣም ቀላልና ያለምንም ልፋት ኮኦርዲኔቶቹን ብቻ ደጋግመን ሹት በማድረግ እና የነዛን ኮኦርዲኔት አቨሬጃይዝ አድርገን እንዴት አኩሬት የሆነ ትራቨርሳችንን ሪዛልት እንዴት እንደምናገኝ እዚሁ ቻናል ላይ አይተን ነበር። አሁን ደግሞ አንግል ዲስታንስ ካልተጠቀምኩ አይሆንልኝም ካልን ደግሞ ከዛው ከትራቨርስ ኮኦርዲኔት አንግሉን ማግኘት እንዴት እንደምንችልና ፕሮሲድ እንደምናደርግ ነው የምናየው ማለት ነው። ስለዚህ የግድ እኔ አንግል ዲስታንስ እጠቀማለሁ ካልተጠቀምኩ አይሆንልኝም እዛ ላይ መጋኛ መጥቶኛል የሚሉ ሰዎችም ካሉ አንግል ዲስታንስ ተጠቅመው ትራቨርሳቸውን በሚያውቁት መንገድ ካልኩሌት የሚያደርጉበትን ከኮኦርዲኔት ራሱ እንዴት እንደሚያገኙ የሚያሳይ ነው ማለት ነው። አንግል ከኮኦርዲኔት እንዴት እንደምናገኝ የሚያሳይ ነው ማለት ነው። በጣም አሪፍ ሜተድ ነው ማለት ነው። ስለዚህ ኮኦርዲኔት ሜተዱን ትተን አንግሉን ሹት ካረግነው ኮኦርዲኔት አንግሉን በማውጣት የአንግል ዲስታንስ ቴብል ተጠቅመን እንዴት ካልኩሌት ማድረግ እንደምንችል በር የሚከፍትልን የአንግል ካልኩሌሽን ነው ማለት ነው። ሶ እንደምታዩት እንግዲህ ለምሳሌ የኮንትሮል ፖይንታችንን ኮኦርዲኔቶች እንደዚህ አውቶካድ ላይ ፕሎት ተደርጎ እንደዚህ ይታያቸዋል። ሰው እነዚህን አንግሎች ማለት ነው። ለምሳሌ እንግዲህ ትራቨርሳችን ከዚህ ነው የጀመረው። ለምሳሌ የኛ ትራቨርሱ እንደዚህ ነው የሚጓዘው፣ ኮንትሮል ፖይንቶቹ እንደዚህ ነው። ዋቴቨር ዳይሬክሽን ችግር የለውም። እኛ እንግዲህ ፕሮግረስ ኦፍ ዘ ትራቨርስ እዚህ ከሆነ ይሄ ሌፍት አንግል ይሆናል ማለት ነው። ያ ማለት አንግል ቱ ዘ ሌፍት ማለት ነው። ይሄ ደግሞ አንግል ቱ ዘ ራይት ነው የምንለው። ራይት አንግል ሳይሆን አንግል ቱ ዘ ራይት እንላለን። በዚህ ዳይሬክሽን ኦፍ ፕሮግሬሳችን እንደዚህ ከሆነ ማለት ነው። እንደዚህ ከሆነ ማለት ነው ወደዛ ወደ ላይ። በዚህኛው አንግል ቱ ዘ ሌፍት ነው፣ በዚህኛው ሳይድ አንግል ቱ ዘ ራይት ነው የሚሆነው። ሶ በዛ መካከል ያሉትን ነገሮች እንደዚህ ማየት እንችላለን ማለት ነው አንግላቸውን። አንድ ሰው እንግዲህ ስለዚህ አውቶካድ ላይ ፕሎት አድርጌ እንደዚህ አንግል ማግኘት ከቻል ለምን ካልኩሌት እናደርጋለን ማለት ትችላላችሁ። አንድ ነገር ነው ማለት ነው። እዚሁ ኮኦርዲኔቱ ፕሎት አድርገን በኮንካትኔት ጥለን እንደዚህ ካልኩሌት ማድረግ ከቻልን አንግሉን እንትን ማድረግ ከቻልን ምን ይጠቅማል ታዲያ እንደዚህ ካልኩሌሽን ያስፈልጋል ማለት ትችላላችሁ። ጥሩ ጥያቄ ነው። ስለዚህ ምንድን ነው ይሄ? አንደኛ አውቶካድም የማያጋጥመው ወይ ደግሞ ፊልድ ላይ ልንሆን እንችላለን። ይሄኛው ግን ምንድን ነው የትራቨርሳችንን አዝሙት ደልታውን ካወጣን በኋላ ወደ አዝሙት ለውጠን እንዴት ከነዛው በካልኩሌተር ብቻ እንዴት እንደምናገኝም በር ይከፍትልናል ማለት ነው። ሁለተኛው ደግሞ እውቀቱስ ቀላል አይደለም ማለት ማወቁስ ራሱ ሰፋ ያለ የካልኩሌሽን ወይ ደግሞ የዳይሬክሽንና አንግሎችን አረዳድ ወይ ደግሞ የካልኩሌሽኑንም የአካሄዱንም እውቀት ማወቁ ራሱ ቀላል ነው ወይ የሚለውም አንድ ነገር ነው ማለት ነው። እሱ ብቻም ሳይሆን በሶስተኛ ደረጃም ምንም እንኳ ከዚህ ከፕሎት አርኪንግ ከአውቶካድ አንግሉን ለክተን እንደዚህ ማግኘት የምንችል ቢሆንም ይሄን አንግል እኮ ለአኩረሲ ካልኩሌሽን እና ለጀስቲፊኬሽን ትራቨርስ ቴብል ላይ መመዝገባችን አይቀርም ማለት ነው። ያን ጊዜ ጽፈን ነው ትራንስፈር የምናደርገው፣ እየለካን እየጻፍን ነው ማለት ነው። ወይ ደግሞ በተገኘው ሜተድ ተጠቅመን ወደ ቴብል ማዛወራችን አይቀርም ማለት ነው። ስለዚህ ጊዜ ይፈጃል ማለት ነው። እያንዳንዱን አንግል በዚህ ሜዥርመንቱን ጠቅላላ እንደዚህ ትራቨርስ ሩቱን አንግል እየለካ ሪኮርድ እያደረግን ማዛወራችን አይቀርም ማለት ነው። ያ ጊዜ ይፈጃል ማለት ነው። ስለዚህ ቴብሉን ተጠቅመን ጥነት ያለው አንግል ሪፖርት ጀነሬት ለማድረግም ፍቱንና ተወዳዳሪ የማይገኝለት ሜተድ ሆኖ ነው የምናገኘው ማለት ነው። አንግል ሪፖርት ሲምፕሊ ጀነሬት ለማድረግ ወይ ደግሞ ወደ
ትራቨርስ ቴብል ትራንስፈር ለማድረግም በጣም መተኪያ የማይገኝለት ሜተድ ሆኖ ነው ማለት ነው ይህን የምንጠቀመው። ስለዚህ በዚህ መልኩ ነው ማለት ነው። እነዚህ ነገሮች አእምሯችንም ሰፋ ያደርግልናል ማለት ነው። እውቀት ስለማይናቅ ተጨማሪ እውቀት ይሆንልናል ማለት ነው። ስለዚህ ያን ለማድረግ ምንድን ነው የምናደርገው? ከፊልድ የሰበሰብነው የኮርኔት ትራቨርሳችንን ለምሳሌ ቤንችማርክን ጂፒኤሶቻችንን በትራቨርስ ኦርደሩ መሰረት ማለት ነው አሬንጅ አድርገን ሳይጠላለፍ ሳይገማመድ መቀመጥ አለባቸው ማለት ነው። መቀመጥ አለባቸው ኦርደራቸውን ጠብቆ ማለት ነው። እንግዲህ የትራቨርስ ካልኩሌሽንን ትን ስለምታውቁ ይህን ነገር አልከልሰውም። ኮርኔቶቻቸውን ኦርደር ባለው መልኩ ከተለካ በኋላ ኮርኔት ሹት ከተደረገ በኋላ እነዚህ ኮርኔቶች እንግዲህ ሁልጊዜ እንደምለው ተደጋግሞ ሹት ተደርገው ወይ ደግሞ አቨሬጅ ኮርኔት መሆን አለባቸው። ወይ ለምሳሌ እዚህ ጋር ልክ ትራቨርስ ካልኩሌሽን ስንሰራ እንደነበረ እዚህ ሊንኩ ላይ የማስቀምጥላችኋለሁ። ትራቨርስ ካልኩሌት ስናደርግ ለምሳሌ ጂፒኤስ 101 ላይ አቁመን ባክሳይት ጂፒኤስ 101 ላይ ባክሳይት ወስደን ቲቢኤም 1 ላይ ፎርሳይት ወስደን እዚህ ጋር አንግል የምንለካ ነው የሚሆነው ማለት ነው። ደጋግመን 2 ጊዜ 3 ጊዜ እነዚህን በማንበብ የሚመጣ ማለት ነው። ደጋግመን የሚመጣ ማለት ነው። ያ ማለት እዚህ ነቅለን ስናነብ ይሄኛውን 2 ጊዜ አንብበን 2 ጊዜ ፖይንት ነምበር ይኖረዋል ማለት ነው። ከዛ በኋላ ፊልተር አድርገን አቨሬጅ ኮርኔት ይኖረናል ማለት ነው። አቨሬጅ ኮርኔት አለን ማለት አቨሬጅ አንግል አለን ማለት ነው። አቨሬጅ አንግል አለን ማለት ነው። ስለዚህ ይሄ ተደጋግሞ የተለካና በጣም አኩሬት የሆነ ልኬት በአንድ ሴታፕ እያወራው ያለሁት ስለ ሬፒቲሽን ሪዲንግ ሳይሆን ለምሳሌ ቲቢኤም 1 የሚላለ እዚህ ጋር እሱ ላይ ሾት 1 ሾት 2 ሾት 3 አድርገን መውሰድ እንችላለን ማለት ነው። ጂፒኤስ 1 ላይ ቆመን ጂፒኤስ 101 ላይ ባክሳይት ከወሰድን በኋላ ለዚህኛው 3 ጊዜ ወይ 4 ጊዜ ከቻል ወይ ደግሞ 2 ጊዜ ሚኒመም ሹት አድርገን የምናገኘው ኮርኔት ሪኮርድ ማድረግ ማለት ነው። ከዛ በኋላ ፕሎት ካረግን ወይ ደግሞ ዳውንሎድ ካረግን በኋላ በፍላሽ ኤክሴል ላይ ወስደን ፊልተር በማድረግ የራሱን እንደዚህ አይነት 3 ቦታ ኮርኔት ልናገኝ እንችላለን ማለት ነው። ለቲቢኤም ለእያንዳንዱ 3 ወይ ደግሞ ለእያንዳንዱ ኮንትሮል ፖይንት 3 ሪዲንጎች ይኖሩናል ማለት ነው። ከዛ 3 ኮኦርዲኔቶች ይኖሩናል፣ 3 አንግሎች ሊኖሩን ይችላሉ ማለት ነው። አንግሎቹን አቨሬጃይዝ ማድረግ እንችላለን ወይ ኮኦርዲኔት አቨሬጃይዝ አድርገን አንድ ኮኦርዲኔት ልክ እንደዚህ መጠቀም እንችላለን ማለት ነው። አንድ ኮኦርዲኔት አድርገን ማለት ነው እነዚህን ጭማቂ ኮኦርዲኔቶች ወደ አንግል መለወጥ ማለት ነው። እንግዲህ ፕሮሲድ ስናረግ እንደሚታወቀው እንግዲህ ደልታ ኖርዝ እና ደልታ ኢስቲንግ ይኖረናል ማለት ነው። ከነዚህ ኮኦርዲኔቶች በሙሉ ማለት ነው የኮንትሮል ፖይንት ኮኦርዲኔቶች ናቸው። እነዚህ የትራቨርሶቼ ኦርደር ተጠብቆ የተቀመጡ ማለት ነው፣ ሳይጠላለፍ ማለት ነው። ያው ቅደም ተከተሉን ታውቃላችሁ። ስለዚህ እነዚህን ነገሮች ደልታቸው እናወጣለን ማለት ነው። ልክ አንግል ዲስታንስ እንደምንሰራ መቼም የማይለየን በኮኦርዲኔት ካልኩሌሽን ጊዜም አብሮን ያለ የደልታ ኤን እና ደልታ ኢስቲንግ እናወጣለን ማለት ነው። የፎርዋርድ ኮኦርዲኔት ማይነስ ባክዋርድ ኮኦርዲኔት አድርገን ነው። ያ ማለት እንግዲህ ለምሳሌ ቢ4 ማይነስ ቢ3 ነው። እዚህ ጋር ቢ4 ማይነስ ቢ3 ነው። ፎርዋርድ ማይነስ ባክዋርድ ነው የምናደርገው ማለት ነው። ዳይሬክሽን ኦፍ ፕሮግሬስ ነው። ዳይሬክሽን ኦፍ ፕሮግሬስ ማይነስ ዳይሬክሽን ኦፍ ሪግሬስ ማለት ነው። ከፊት ወደ ኋላ ነው የምንቀንሰው። ልክ ይሄኛውን ኢስቲንጉንም እንደዚህ እናደርግና ከዛ በኋላ እናገኛለን ደልታ ኢስት እና ደልታ ኖርዚንግ እና ደልታ ኢስቲንግ እናገኛለን ማለት ነው። ለሁሉም እናገኛለን ማለት ነው። ስለዚህ ደልታችንን ካገኘን በኋላ ልክ እንደ ማንኛውም ጊዜ እናደርጋለን ከነዚህ አዝሙት እናገኛለን ማለት ነው። አዝሙት እናገኛለን ማለት ነው። አዝሙት እንግዲህ እዚህ ላይ ባለፈውም ካልኩሌት እንዳደረግ ነው ኮኦርዲኔት ካልኩሌሽን ፎር ስቴኪንግ የሚል ከዚህ በፊት በሰራሁት ቪዲዮ ላይ እዚሁ ቻናል ላይ ታገኛላችሁ። ስለ አዝሙትና አዝሙት በየኳድራንቱ ስንት እንደሚደመር ታውቃላችሁ። ፈርስት ኳድራንት እንግዲህ ራሱ ቢሪንግና አዝሙት እኩል ናቸው። ሴኮንድ ኳድራንት 180 ያደመራል። ሰርድ ኳድራንት 180 ያደመራል። ፎርዝ ኳድራንት 360 ይደመራል ማለት ነው። እዚሁ ቻናሉ ላይም ሊንክ አስቀምጥላችኋለሁ ዲስክሪፕሽን ላይ ወይ ኮሜንት ሴክሽን ላይም ላስቀምጥላችሁ እችላለሁ። እዛ ላይ ማየት ትችላላችሁ። እንግዲህ እዛ ላይ ያን በየኳድራንቱ አስሬ እንደዚህ የሚደመሩትን ነገሮች አስታውሰን ወይ ደግሞ ኔጌቲቭ እና ፖዚቲቭን ሁሉንም ቫሊዎች በዜሮ እና
በ360 ዲግሪ መካከል ለማስገባት ቴብሉንም አስቀምጬላችኋለሁ። ዳውንሎድ ከቴሌግራም ቻናሌ እዛው ዲስክሪፕሽኑ ላይ ባስቀመጥኩት ቴብል ላይ ታገኛላችሁ። እዛ ላይ አለ። ስለዚህ ይሄ ኤክሰል በራዲያን ነው የሚያስበው ብያቸዋለሁ። እዛ እንግዲህ እሱን እዩት። የዚህኛውን ቪዲዮ ጊዜ ስለሚሻማብኝ አልደግመውም። እዛ ላይ ወደ ዲግሪ መቀየር አለብን ማለት ነው። ይሄ ሞድ የሚል ፋንክሽን አለ። ያን ለማድረግ በየኳዳንቱ 180 አንዴ 180 አንዴ 360 ኔጌቲቭ ወደ ፖዚቲቭ ለመለወጥ የትኛው ነው ፊልተር ማድረግ ከምንውል ማለት ነው። እዛ ላይ በዲቴይል ተሰርቷል። ቴብሉ ላይ ደግሞ በሞድ አስቀምጬላችኋለሁ። ሞድ እንግዲህ እነዚህ ነገሮች ወደ ዲግሪ መቀየር አለባቸው ማለት ነው። አርክታን ወይ ደግሞ ታን ኢንቨርስ የሚለውን እዚህ ይህን ወደ ዲግሪ ቀይሬን ነው ማስቀመጥ ያለብን ማለት ነው። ስለዚህ ሞድ ዲግሪስ አርክታንቱ ማለት ነው። አርክታንቱ ማለት እዚህ ጋር እንዴት ነው? እዚህ ጋር ሞድ እንልና ሞድ እንግዲህ በ0 እና በ360 ዲግሪ መካከል እንዲመጣ የሚያደርግልን ፋንክሽን ነው ማለት ነው። ሞድ እንልንና ዲግሪስ ኢንዲግሪስ ወደ ዲግሪ ቀይር ማለት ነው። ኢንዲግሪስ ኦፍ እንልና ከዛ በኋላ አርክታን አይደለም፣ ልብ በሉ አርክታንቱ ነው። አርክታንቱ ምንድን ነው? አርክታንቱ ታን ኢንቨርስ ኦፍ ይሄኛው ታን ኢንቨርስ ኦፍ ደልታ ኢ ኦቨር ደልታ ኢ4 ነው የምንለው ማለት ነው። ከዛ ብራኬቶቹን ዘጋና 360 ዲግሪ እናደርጋቸዋለን ማለት ነው። እነዚህ ነገሮች እዛ ላይ በዲቴይል ስለሰራው እንትን በሉ። ይሄ ሞድ አጠቃቀም ግን በቀላሉ በ360 እና በ0 መካከል እንዲያስገባልን ነው ማለት ነው። አዝሙቱም ማለት ነው። ይህ አዝሙት ኮሎምን ነው እንግዲህ ዲግሪ አዝሙት ነው። ወደ ዲግሪ አዝሙት ለመቀየር ነው ማለት ነው። ዛትስ ዋይ ዊ ዩዝ ዲግሪስ ሂር። አርክታን ማለት ታስታውሱ ከሆነ የድሮ ካሲዮ ሳይንቲፊክ ካልኩሌተር ላይ ለምሳሌ ኤፍኤክስ 82 ምናምን ላይ ፖል በሚል ነው የሚገለጠው። ፖል ስትሉ ሺፍት ፖል ብላችሁ ለምሳሌ ሳይንቲፊክ ካልኩሌተር የድሮ ካሲዮ ላይ ኤፍኤክስ 82 በተለይ ሺፍት ፖል ብላችሁ ከዛ በኋላ ቁጥር ካስገባችሁ አዝሙትና ዲስታንስ ይሰጣችኋል ማለት ነው። ያ ማለት ደልታ ኤን በኤክሰል በካድ እና በኤክሰል እንትን ስለሚቀድም ኤታንቱ ማለት ፖላር ኮኦርዲኔት ማለት ነው። እንግዲህ ፖላር ኮኦርዲኔት ኦፍ ዲ4 እንደ ኢ4 ማለት ነው። አዝሙትና ዲስታንሱም እንደማለት ነው። ይሄኛው በዛ ካልኩሌተር መሰረት ማለት ነው። ይሄ ሲምፕል ስቴፕ ነው። እሱን በዚህ ካሰራችሁ በኋላ ምን ይሰጣችኋል ማለት ነው? ሞድ ኢንዲግሪስ ማለት ነው። ኢንዲግሪስ አርክታንቱ ኦፍ ዲ4 ኮማ ኢ4 ያ ማለት ከዛ በኋላ የተከፈተው ብራኬት ሁሉ መዘጋት አለበት። ይህን ፕሪንሲፕሉን ታውቃላችሁ። አንድ ብራኬት ከተከፈተ መዝጊያ ሊኖረው ይገባል ማለት ነው። እዚህ ጋር አሁን ሁለት ስለተከፈተ ሁለት ይዘጋል። መጨረሻ ላይ እዚህ ጋር ሶስተኛው ይዘጋል ማለት ነው። በሱ መሰረት አንግላችሁን በዲግሪ ታገኛላችሁ ማለት ነው። ዲግሪ አዝሙት ማለት ነው። ዲግሪ አዝሙት ካገኛችሁ በኋላ ይሄ ትዊን 0 እንደ 360 ታገኛላችሁ ማለት ነው። አዝሙታችሁን ታገኛላችሁ ማለት ነው። እና ከዛ በኋላ አንግል ሌፍት ቅድም እንደተባባል ነው። አንግል ሌፍት ማለት እንግዲህ ፕሮግሬስ ኦፍ ታይቨርሳችን ከዚህ ጀምሮ እንደዚህ የሚሄድ ከሆነ ይሄ አንግል ሌፍት ይሆናል ማለት ነው። እነዚህ አንግሎች አንግል ሌፍት ይሆናሉ ማለት ነው። እነዚህ አንግል ሌፍት ይሆናሉ ማለት ነው። ይሄ ደግሞ አንግል ራይት ይሆናል ማለት ነው። ሪፍሌክስ አንግሉ ማለት ነው። ስለዚህ ትራቨርስ በአንግል ሌፍት ሁሉም መሰራት ወይ ደግሞ በአንግል ራይት መሰራት ስላለበት በአንግል ዲስታንስ ለክተን ስንሰራ ሁሉንም ታውቃላችሁ። እንግዲህ ወይ በውስጠኛውን የምንሰራው ወይ ደግሞ በራይት ሳይድ ያለውን አንግል እንጠቀማለን ወይ ደግሞ በሌፍት ሳይድ ያለውን እንጠቀማለን ማለት ነው። የራሱ አዝሙት ካልኩሌሽን አካሂዳለሁ ማለት ነው። የራሱ አልሙስ ካልኩሌሽን አካሂዳለሁ። የአንግል ዲስታንስ ስትሰሩ ታውቃላችሁ። እኔ አሁን ዛሬ እንግዲህ አንግሉ እንዴት እንደምናገኝ ነው ማለት ነው። አሁን ለምሳሌ አንግል ሌፍት ለማግኘት እንግዲህ ምን እናደርጋለን? ፎርዋርድ ዳይሬክሽን ማይነስ ባክዋርድ ዳይሬክሽን ነው የምናደርገው። ፎርዋርድ አዝሙት ያ ማለት ዳይሬክሽን ማለት አዝሙት ነው። ፎርዋርድ አዝሙት ማይነስ ባክዋርድ አዝሙት ነው ማለት ነው የምንለው። አዝሙትን ለመረዳት ቀላሉ መንገድ ምንድን ነው? አክሲስ መስራት ነው። ኦሪየንቴሽኑ ላይ የቆምንበት ቦታ ላይ ለምሳሌ እዚህ ቆመናል ብለን ካሰብን ቲቢኤም1 ላይ ቆመናል ለምሳሌ ብለን ብናስብ ቲቢኤም1 ላይ ፕሎት ካረግን በኋላ ሶስቱንም ፖይንቶች እዛ ላይ ኦሪየንቴሽን እንደዚህ አክሲሶችን መሳል ነው ማለት ነው። አክሲሶችን እንደዚህ መሳል ነው ማለት ነው በየቦታው። ያን ጊዜ አዝሙታችን ግልጽ ይሆንልናል ማለት ነው አዝሙታችን። ስለዚህ እነዚህ አዝሙቶች ፓራሌል ናቸው። አክሲሳቸው ዋይ አክሲስ ፓራሌል ቱ ዚስ ነው።
ኤክስ አክሲስን ፓራሌል ቱ ዛት ስለሆነ አክሲስ ፓራሌል ነው ማለት ነው። ፓራሌል ኮኦርዲኔት ፕሌን ላይ ነው የምናስበው ማለት ነው። ስለዚህ ሲስተሞቹን ትራቨርስ ኢንቴግሬሽኑን ለመረዳት አክሲሶቹን እንደዚህ ነው ምንስለው ማለት ነው። ስለዚህ አዝሙቶቹ ምን ኳድራንት ላይ ናቸው ምናምን ብለን የምናስበው ያን ጊዜ ነው ማለት ነው። ለምሳሌ ይሄ ላይን ምን ኳድራንት ውስጥ እንደሆነ አላውቅም። ስለዚህ ምን ላደርጋለሁ? አክሴስ ስልበታለሁ ማለት ነው። አክሴስ ስልበታለሁ። ለምሳሌ እዚህ ጋር አክሴስ ዝም ብዬ እዚህ ጋር አክሴስ ስልና ሄጄ አንዱ ላይ ፔስት አደርጋለሁ የፈለግኩትም ማለት ነው። ኮንፊውዝ ያደረገኝ ላይ የትኛው ላይን ላይ ነኝ? ለምሳሌ ይሄ ላይን ማለት ነው። አያቸው ይሄ ላይን አሁን እዚህ ጋር ከቆምኩን አዝሙቱ ወደዛ ሳየው በአከስሙቱ ይሆናል ፎርዋርድ ከሆነ። ስለዚህ ፈርስት ኳድራንት ነው ማለት ነው ይሄኛው። በአከስሙቱ ፈርስት ኳድራንት ነው። በአከስሙቱ ፈርስት ኳድራንት ነው። ፎርዋርድ አዝሙቱ ደግሞ ሰርድ ኳድራንት ነው ማለት ነው። ኦፖዚት ፕለንጅ ስታደርጉ እዚህ ጋር ስለሚወድቅ ማለት ነው። ያ ማለት ኤክስቴንሽን ኦፍ ዘ ፎርዋርድ ኳድራንት ስለሆነ ማለት ነው። ስለዚህ አዝሙትን በዚህ መልኩ ተረዶ በጣም አስፈላጊ ነገር ነው ማለት ነው። ይሄ ነገር አስፈላጊ ነገር ነው። ሶ አዝሙትን በዚህ መልኩ ከተረዳን ፎርዋርድ ማይነስ ባክዋርድ ወይ ደግሞ ባክዋርድ ማይነስ ፎርዋርድ እንደገና ደግሞ የትኛው ኳድራንት ውስጥ ነው የሚለው ራሱ ፒክቶሪያሊ ይመጣልናል ማለት ነው። በኔጌቲቭ እና በፖዚቲቭ ዴልታ ኤክስ እና ዴልታ ዋይ ብቻ የምናይ ብቻም ሳይሆን ማለት ነው። ስለዚህ በዚህ መልኩ ነው ፕሮሲድ የምናደርገው ማለት ነው። ሶ አሁን ሌፍት አንግል ለማግኘት ነው የምናስበው ማለት ነው። ሌፍት አንግል ያ ማለት አንግል ቱ ዘ ሌፍት ፕሮግሬስ ዳይሬክሽናችን በዚህ ነው ብያቸዋለሁ። ይሄ አንግል ቱ ዘ ሌፍት ነው የሚሆነው ማለት ነው። ያን ለማግኘት ስንሞክር ለመነሻ ፎርዋርድ ዳይሬክሽን ማይነስ ባክዋርድ ዳይሬክሽን ነው የምናደርገው ማለት ነው። ፎርዋርድ ዳይሬክሽን ማለት ጂፒኤስ 101 ላይ ቆመን ከዚህኛው ጂፒኤስ 101 ላይ 00 አድርገን ለምሳሌ አንግል የምንለካ ከሆነ ማለት ነው። አንግል ብቻ የምንለካ በነበረ ጊዜ አሁን እንግዲህ ኮርኒ ስለሆነ ነው እዚህ ጋር 0 ሴት አድርገን ቲቢኤም 1 ላይ ደግሞ እንለካለን ማለት ነው አንግላችን። ያ ማለት ፎርዋርድ ዳይሬክሽን ነው ማለት ነው። በዚህ ስናስበው አንግል ለማግኘት ዚስ ዳይሬክሽን ማይነስ ዚስ ዳይሬክሽን ነው ማለት ነው። ግን አሁን ይሄ ከዳይሬክሽን ስለጀመረ ነው። ይሄ ዳይሬክሽን 00 አይደለም እንደሚታዩት የራሱ ኮኦርዲኔት እንግዲህ ይኖረዋል። ታውቃላችሁ እንግዲህ የራሱ አዝሙት ይኖረዋል አይደለም። መነሻ አዝሙት ነው ከሆነ አዝሙት ነው የሚጀምረው ከ00 አዝሙት አይደለም። የራሱ የአገሪቱ ግሪድ ውስጥ ገብቶ ከዛ ነው የምንነሳው ማለት ነው። በአንግል ለመለካት ግን 0 ሴት አድርገን መጀመር እንችላለን። አንግሎችን መቀናነስም እንችላለን። ለቅለት ግን ብዙውን ጊዜ 0 ሴት አድርገን ነው የምንጀምረው። ልክ 0 ሴት አድርገን ስናዞረው ይሄ ወይ ለምሳሌ 30 ዲግሪ ከመጣ 30 ዲግሪ ከዜሮ ተነስቶ 30 ዲግሪ ስለደረሰ 30 ዲግሪ የምናገኘው 30 ማይነስ 0 ስንል ነው ማለት ነው። ያ ማለት ፎርዋርድ ዳይሬክሽን ማይነስ ባክዋርድ ዳይሬክሽን ነው ማለት ነው። ኢን ዘ ሴም ቶክን ማለት ስለዚህ ፕላስ 180 ነው እዚህ ጋር። ያ እንግዲህ የማወራው በአንግል ጊዜ ይህን ዳይሬክሽን ማይነስ ዛት ዳይሬክሽን ስናደርግ አንግል የምናገኘው በአንግል መሀል ላይ ያገኘውን አንግል ፒውር አንግል ከሆኑ ነው። እነሱ ግን እነዚህ ዳይሬክሽኖች ናቸው እንጂ አንግሎች አይደሉም። ሶ ዋይ 180 ለምንድን ነው የምንደምረው? እዚህ ጋር ፎርዋርድ ዳይሬክሽን ማይነስ ባክዋርድ ዳይሬክሽን ፕላስ 180 ነው። እዚህ ጋር ለምንድን ነው 180 እንደምረን አንግላችን የምናገኘው? ስለዚህ አሁን እዚህ ጋር ማይነስ 99 582 ምናምን የሚላል እዚህ ጋር እንደዛ ሰጠን ማለት ነው። የውስጠኛው ግን 160 ነው፣ እንመጣበታለን። ይሄ አሁን የሰጠን እዚህ ጀርባ ላይ ያለውን ነው ማለት ነው። ጀርባ ላይ ነው ያለው። ስለዚህ እሱን እንመጣበታለን። ኔጌቲቭ ምናምን ነው የመጣው። ለምንድን ነው 180 የምንደምረው? 180 ለምን እንደምራለን? እዚህ ጋር ሳለን ይሄ አዝሙት ካልኩሌት ተደረገው ከዚህ መነሻውን ጭራውን ከዚህ አድርጎ ነው ወደዚህ ፎርዋርድ አዝሙት የነበረው ማለት ነው። ልብ በሉ እዚህ ጋር ነበርን። ይሄ አዝሙት ካልኩሌት ስናደርግ እዚህ ነበርን ማለት ነው። እዚህ ጋር ነበርን ማለት ነው። ያ ማለት ከጂፒኤስ 101 እስከ ጂፒኤስ 101 ያለው ዳይሬክሽን ነው ይሄ። ግን አሁን ምን አድርገናል? ነቅለን መተን
አንግል ለማግኘት እዚህ ቆመናል ማለት ነው። አንግሉ የተፈጠረው እዚህ ጋር ነው፣ እዚህ ጋር ነው ማለት ነው። ምን ላይ ነው የተፈጠረው? ጂፒኤስ 101 ላይ ነው የተፈጠረው። ቲቢኤም 1 ደግሞ አለች ከፊት ለፊታችን እዚህ ጋር አለ። ስለዚህ አንግሉ የተፈጠረ እዚህ ጋር አሁን ይሄ አዝሙት ካልኩሌት የተደረገው ፎርዋርድ ስለሆነ እዚህ ጋር ሆነን ወደዚህኛው ፕለንጅ አድርገን ሮቴት ይሄን አዝሙት እዚህ አዝሙት ዳይሬክሽን ስናደርገው ስንት ነው የሚሆነው? ባክ አዝሙት ይሆናል ማለት ነው። ባክ አዝሙት ማለት ሲምፕሊ ፎርዋርድ አዝሙት ፕላስ 180 ዲግሪ ማለት ነው። ስለዚህ አሁን እንደዚህ ሁሉ ካልኩሌት የተደረገው በሙሉ ፎርዋርድ አዝሙት ናቸው ማለት ነው። እነዚህ በሙሉ ፎርዋርድ አዝሙት ናቸው ማለት ነው። እነዚህ በሙሉ ማለት ነው ፎርዋርድ አዝሙት ናቸው። ሶ ስንቀናንሰው ሄደን ኮርነር አንግሉ ላይ ስለምንቆም ባክ አዝሙቱን ነው የምንደምርለት ማለት ነው። ለመቀናነስ ባክ አዝሙቱን ደምረን እንቀንሰዋለን ማለት ነው። ሶ እዚህ ጋር ፎርዋርድ አዝሙቱ 200 ከሆነ 200 ፕላስ 180 ነው የሚሆንለት ማለት ነው። እዚህ ጋር ለማሳጠር ብዬ ነው እዚህ ሌላ ኮለምን ጨምሬ ፕላስ 180 ምናምን መሆኑን ላሳያቸው ይችላለሁ። እዚህ ጋም ቀላል ስለሆነ ሲምፕል ብንሆን ይሻላል ብዬ ነው። ስለዚህ ባክ አዝሙቱን የምንደምረው ለዛ ነው ማለት ነው። እዚህ ጋር ስንመጣ ፎርዋርድ አዝሙት ካልኩሌሽኑ ላይ ባክ አዝሙት ስንደምር ከዛ በኋላ ሮቴት ስናደርገው ባክ አዝሙቱን ይሄኛውን አንግል ይሰጠናል ማለት ነው። ይሄኛውን አንግል ይሰጠናል። ስለዚህ 160.4218 ዲግሪ ነው የሚሆነው ማለት ነው። እዚህ ጋር ልብ ማለት ያለብን ብዙ ጊዜ ይሄ እንግዲህ ኔጌቲቭ ነው የሆነው። ያ ማለት ይሄ ካልኩሌሽን እንግዲህ አንግል ቱ ራይት ነው የሰጠን። አንግል ቱ ራይት ስለሰጠን ኔጌቲቭ ሆነ ማለት ነው። ምን እናደርጋለን እንግዲህ ይሄኛውን አንግሎቹን ቼክ ለማድረግ አውቶካድ ላይ ኮኦርዲኔታችንን ጥለን ቼክ ብናደርግ ጥሩ ነው። አሪፍ ሪዛልት ነው የምናገኘው። ብዙውን ጊዜ እንግዲህ እነዚህን ዳይሜንሽኖች ብዙ ጊዜ ባይ ዲፎልት ወን ዴሲማል ዲጂት አድርጎ ነው የሚመጣልን። ስለዚህ ፎርማት ውስጥ ገብተን መስተካከሉን ልብ ማለት አለባቸው። እኔ አስተካክየው ነው እንጂ 160 ዲግሪ ብቻ ብሎ ሊያመጣላችሁ ይችላል። ለምሳሌ ያን ለማስተካከል ያው እዚህ ጋር አውቶካድ እንግዲህ ስንጠቀም ፎርማት ዳይሜንሽን ስታይል ብለን እዚህ ጋር ሞዲፋይ እንገባና ሞዲፋይ ገብተን እዚህ ጋር ይሄኛውን 4 ዲጂት መሆን አለበት። አንድ ዲጂት ካደረጋችሁ ዲግሪ ብቻ ነው። ዲግሪ ሚኒት ሰከንድ ለማግኘት 4 ዲጂት መሆን አለበት። እንትኑ ዴሲማል ዲጂቱ ማለት ነው። ዴሲማል ዲጂቱ 4 ዲጂት መሆን አለበት። ልብ በሉ፣ አለበለዚያ ሴኮንዶችን ያስቀርባቸዋል ማለት ነው። ከዛ ዴሲማል ዲግሪስ ከፈለጋችሁ ዴሲማል ዲግሪ ታጋላችሁ፣ ካልሆነ ደግሞ ዲግሪ ሚኒት ሰከንድ ላይ ማድረግ ትችላላችሁ ማለት ነው። ግን ከኤክሰል ጋር እንዲጣጣም ዴሲማል ዲግሪ ብታደረጉ ነው የሚሻለው። ኤክሰል ካልኩሌት አድርጋ ስታወጣ ወዲያው እንድናይ ዴሲማል ዲግሪ ብናደረግ ይሻላል። ለአውትፑት ሪዛልት ግን ዲግሪ ሚኒት ሰከንድ ላይ ማድረግ ትችላላችሁ ማለት ነው። በሌላ ስቴፕ ደግሞ ደግማችሁበት ማለት ነው። ስለዚህ ፕሪሲሽናችሁን አንግል ፕሪሲሽን 4 ዲጂት መሆኑን እንዳዘንጉ ማለት ነው። ከዛ ሴት ከረንት ብላችሁ ትወጣላችሁ ማለት ነው። ከዛ እነዚህ በቂውን የዲጂት ነምበር ይሰጣችኋል ማለት ነው። ሶ በዚህ መልኩ አንግላችንን እናገኛለን ማለት ነው። ሌላው አንድ ጥያቄ ምንድን ነው? ፎርዋርድ ማይነስ ባክዋርድ አድርገን እንደዚሁ ስናደርገው ኔጋቲቭ ወይ ደግሞ ፖዚቲቭ ሊሰጠን ይችላል። አንግል ሌፍት ወይ ደግሞ አንግል ራይት መሆኑን በምን እናውቃለን ብለን እንደ ጥያቄ መጠየቅ እንችላለን። የምናውቅበት መንገድ ፊልድ ላይ ያለውን ሲቹዌሽን ወይ ደግሞ የፕሮግሬሳችንን እና የአንግላችንን ጥበት ልናውቅ እንችላለን ማለት ነው። ፕሮግሬስ ስናደርግ አንግሉን ስንለካ ወይ ደግሞ ኮኦርዲኔትም ስንወስድ የትኛው አንግል እንደሆነ ከፕሮግሬስ ዳይሬክሽናችን የትኛውን አንግል እንደሰጠን መገመትም እንችላለን ማለት ነው። ቀላሉ የምንለይበት ሁኔታ ነው ማለት ነው። ለምሳሌ ይሄ ሪፍሌክስ አንግሉን ነው የሰጠን ማለት ነው። ኔጌቲቭ አድርጎ ስለሰጠን ማለት ነው። ኔጌቲቭ አድርጎ ስለሰጠን ሪፍሌክስ አንግሉን ነው የሰጠን። ስለዚህ አንግል ሌፍት ወይ ደግሞ ኔጌቲቭን ወደ ፖዚቲቭ ለመቀየር ሁልጊዜ 360 ዲግሪ መደመር አለብን ማለት ነው። ኔጌቲቭ የሆኑትን ወደ ፖዚቲቭ ለመቀየር 360 ዲግሪ እንደምራለን።
ፊልተር አድርገን ኔጌቲቮቹን ፊልተር አድርገን ሌዛን ዜሮ ያሉትን ኔጌቲቭ ብለን ፊልተር አድርገን ነምበርስ ሌዛን ዜሮ ብለን ፕላስ 360 ዲግሪ ማለት እንችላለን። ሌዛን ዜሮ ብለን ማለት ነው 360 ዲግሪ መደመር እንችላለን እነዚህ ላይ ማለት ነው። ወይ ደግሞ በቀላሉ እንግዲህ ፖዚቲቭ የሆኑት እዛው ይቀራሉ ማለት ነው። እነሱ ላይ ምንም የሚደመር ነገር ስለሌለ እነሱን እንተዋቸዋለን ማለት ነው። ግን ፊልተሩንም አንጠቀምም ካን ልክ ሞዱን ራሱ አንግል ኮማ ሞድ ፋንክሽን መጠቀም እንችላለን። ልክ እዚህ ላይ ሞድ ፋንክሽን እንደተጠቀምን ማለት ነው። እዚህ ሞድ ፋንክሽን ያ ማለት ይህን አንግል እዚህ ጋር ያለውን አንግል ዌዘር ፖዚቲቭ ኦር ኔጋቲቭ ኪፕ ኢት ቢትዊን 360 ማለት ነው። ጂ4 ለምሳሌ ይሄ አንግል ኮማ 360 ማለት በሞድ ስንጠቀም ሞድ ፋንክሽን ስንጠቀም ሞድ ኢዝ ኢኳል ቱ ሞድ ብለን እዚህ ጋር ኢዝ ኢኳል ቱ ሞድ ብለን እዚህ ጋር ዚስ ኮማ ማለት ነው 360 ስንል ያ ማለት በ0 እና በ360 ዲግሪ መካከል አድርገው ማለት ነው። መደመር መቀነስ ሳሻን ማለት ነው። ሶ 360 መካከል አቆየው ማለት ነው። ስለዚህ ኔጌቲቭን ፖዚቲቭን እዛው ላይ አድርጎ ፖዚቲቭ ከሆነ እሱ ራሱ ኢግኖር ያደርጋል። ከዛ ድራግ እናደርጋለን ማለት ነው። ሶ አንግል ሌፍት ወር ፖዚቲቭ እንዲያደርግልን ወደ ፖዚቲቭ ለመቆየር ቢትዊን 0 እንደ 60 ለማድረግ ማይነስ አይደለም ይሄ በበሉ 0 ቱ 60 ማለት ነው። 0 ቱ ቢትዊን 0 ቱ 60 ማለት ነው። 260 ማለት ነው። እንደዚህ አድርገን አንግላችንን ሌፍት አንግላችንን እንደዚህ እናገኛቸዋለን ማለት ነው። ዳይሜንሽናችንን እየለካን ካድ ላይም ቼክ ማድረግ እንችላለን። እንደዚህ ቼክ ማድረግ እንችላለን ማለት ነው። እንደዚህ ያደረግን 23 69 17 ላይ ያደረግን ቼክ ማድረግ እንችላለን ማለት ነው። እያንዳንዱን አንግላችንን ማለት ነው። እንደዚሁ ያደረግን ሌፍት አንግል ከጀርባው ላይ ደግሞ አንግል ቱ ዘ ራይት ለክትን ወይ ደግሞ የምንጠቀም ከሆነ ደግሞ ይሄኛውን ጀርባ ለትራቨርስ ካልኩሌሽን በጀርባ ያለውን በአንግል ራይት የምንጠቀም ከሆነ ደግሞ 360 ማይነስ የአዘር አንግል ማለት ነው። ስለዚህ ዚስ አንግል 360 ማይነስ ዚስ አንግል ስናደርገው አንግል ራይት ይሰጠናል ማለት ነው። ባክዋርድ አዝሙት ማይነስ ፎርዋርድ አዝሙት ስናደርግ ነው ማለት ነው። ወይ ደግሞ ዚ አዘር አንግል ማለት እንችላለን። ለምንድን ነው? ሁለቱም ያው ተደምሮ 360 ስለሚመጡ ያው ቤዚክ አንግል ሜዥርመንት ነው። ይሄ ቀላል ነገር ነው። ስለዚህ ዚ አዘር አንግልስ አንግል ራይት ይሆናል። ያ ማለት ደግሞ የቀረውን ይሰጠናል ማለት ነው። ወይ ደግሞ ከዚህኛው ራሱ 360 በመቀነስ እናገኛለን ማለት ነው። ወይ ደግሞ ኬፕ ኢት ቢትዊን 0 እንደ 360 ማለት ከፈለግን ሞድ ፋንክሽን ልክ እንደዚሁ ተጠቅመን መስራት እንችላለን። አለበለዚያ እንደዛው ዲዳክት ማድረግ እንችላለን። ፕላስ ኦር ማይነስ 360 አድርገን ኔጌቲቮቹን ፊልተር በማድረግ ኔጌቲቭ ላይ 360 በመደመር ሌፍቱን ወይ ደግሞ ራይቱን ማግኘት እንችላለን ማለት ነው። ሁሉንም እንዳስፈላጊነቱ የምንጠቀመውን የሌፍት አንግል የምንጠቀም ከሆነ እንግዲህ የአንግል ዲስታንስ ላይ ሁሉንም ሌፍት አንግል መጠቀም አለብን። አንግል ራይት የምንጠቀም ከሆነ ደግሞ ጀርባው ላይ ያለውን መጠቀም እንችላለን ማለት ነው። የተለያዩ የካልኩሌሽን አካሄድ ስላለው ታውቁታላችሁ አንግል ዲስታንስ ላይ ማለት ነው። ሙሉ በሙሉ የትራቨርስ አንግል ዲስታንስ ካልኩሌሽንም ካስፈለገ እዚሁ ላይ በሌላ ቱቶሪያል አስቀምጣለሁ ማለት ነው። ሶ እነዚህን ነገሮች እንግዲህ እንደዚህ አድርገን አንግላችንን ቼክ ማድረግ እንችላለን ማለት ነው። ስለዚህ ክቡራን ተከታታዮች የተመቻችሁን አንግል ሌፍት ወይ ደግሞ አንግል ራይት አንግል ዲስታንስ ቴብላችሁ ላይ በመጠቀም ትራቨርሳችሁን በአንግል ዲስታንስ ሜተድ በዚህ መልኩ ካልኩሌት አድርጋችሁ ፕሮሲድ ማድረግ ትችላላችሁ ማለት ነው። ካስፈለገም እንደዚሁ ፕሎት አድርገን አንግላችንን መጠቀም እንችላለን ማለት ነው። እንደሚታዩት እንግዲህ አሁን ለምሳሌ ስማቸውም እንደዚህ ተጽፏል። ይሄ አውቶካድ ነው፣ ግል ፖይንት አይደለም። ይሄን እንደምናደርግም ሌላ ቱቶሪያል ላይ በማይነስ ቴክስት ፎርሙላ ወይ ደግሞ ስክሪፕት ፎርሙላ እንዴት ወደ አውቶካድ ፖይንት ዲስክሪፕሽናችንን እንደምናመጣም አይተናል። ለምሳሌ ይሄን እንዴት
እንዳመጣው ላሳያችሁ ይችላሉ። ለምሳሌ ይሄን ፕሎት ለማድረግ እዚህ ጋር ያው እንደተለመደው እንግዲህ ይሄ ኮንካትኔት ሰርቼ ነው እንግዲህ ያው ኮንካትኔት ብላችሁ ያው እንደ ማንኛውም ጊዜ ኮንካትኔት እንደምንሰራው ሁሉ ነው። ይሄ ምንም ሌላ እንትን የለው ብዙ የምናውቀው ነገር ነው ማለት ነው። አሁን ይሄ ኮንካትኔት አድርገን መተናል። ፖይንታችንስ ይሄን ፖይንቶች ቤንችማርክ ይሄ ቤንችማርክ 1 2 ምናምን ብዬ አይደለም የጻፍኩት በቴክስት ማለት ነው። ይሄን ኤክስፖርት ያደርግንበት ሁኔታ እንዴት እንደሆነ ከዚህ በፊት ፖይንት ዲስክሪፕሽንስ ፍሮም ኤክሴል ቱ አውቶካድ የሚል ቱቶሪያል እዚሁ ቻናል ላይ ሰርቻለሁ። እዚህ ሊንኩ ላይ አስቀምጥላችኋለሁ ታገኛላችሁ ማለት ነው። እንግዲህ ይሄን ስም ልንጽፍበት እንችላለን ማለት ነው። ያለ ማድረግ እዚህ ጋር ማይነስ ቴክስት የሚል ፎርሙላ እንዴት እንደተጠቀምን ቪዲዮን እንዴት አዩ ጋብዛችኋለሁ። ክቡራን ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አብዛኛው ፐርሰንት 60% ሰው ወይ ደግሞ ወደ 3000 የሚጠጉ ሰዎች ቪዲዮን ተጠቅመው ምንም ሰብስክራይብ ሳያደርጉ እልም ብሎ የሚጠፉበት ሁኔታ ነው ያለው። ስለዚህ አደራችሁን ሰብስክራይብ በማድረግ እንዲታበረታቱ ጠይቃለሁ። ስለዚህ ይሄን ኮድ ለማምጣት ምን እናደርጋለን? እዚህ ጋር እንግዲህ ማይነስ ቴክስት ፎርሙላ እዚህ ጋር እንዴት እንድንጠቀም ያው ቴብሉም አለላችሁ። እዚህ ጋር ፎርሙላውን እዚህ ጋር ፔስት በማድረግ ሪዛልታችሁን ኮፒ በማድረግ እኔ አሁን ቤንችማርኩ ምናምን እንዴት እንደሚመጣ እዚህ ጋር ሄዶ እንድጽፍልን ይህን ኮፒ አድርጌ እዚህ ጋር ከዚህ በፊት እንግዲህ ቪዲዮን ማየት ትችላላችሁ። እንደዚህ አያችሁት። ቤንችማርክን ብቻ ሳይሆን ከና እንትኑ ማለት ነው። ኮርኔቱንም ከፈለግኩኝ ኤሌቬሽኑንም ከፈለግኩኝ እንደዚህ ይጽፍልኛል ማለት ነው፣ በአንድ አፍታ ማለት ነው ክቡራን ተከታታዮች። ስለዚህ ይሄ ማይነስ ቴክስትን እንደዚህ አድርጌ ነው የጻፍኩበት ማለት ነው። በቀላሉ የትኛው አንግል ምን ላይ እንደለካችሁ ታውቃላችሁ ማለት ነው። የትኛውን አንግል ምን ላይ እንደለካችሁ በዛው ይታወቃችኋል ማለት ነው። በቀላሉ እዚህ ቪዲዮ ላይ የሚሰራቸው ነገሮች በጣም ጠቃሚ ቪዲዮዎች ናቸው ያሉት እዚህ ላይ። እንደዚህ እዚህ ጋር ያለው አንግል ራሱ ወይ ደግሞ የትኛው አሁን ይሄ ባይጻፍበት ኖሮ ይሄ የማን አንግል እንደሆነ በጣም ኮንፊዝ ያደርጋል ማለት ነው። በጣም ኮንፊዝ ያደርጋል። ስለዚህ በዚህ ቀርፌ የማይነስ ቴክስት ፎርሙላ እዚህ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ደግሞ ስለሚሰፋ ማለት እዚህ ይሄኛውን ቪዲዮ ጊዜ ስለሚሻማ ማለት ነው። ክቡራን ተከታታዮች እንግዲህ ይህን ቪዲዮ ካያችሁ በኋላ ሌሎች ቪዲዮዎችን ለማየት ፕሮፋይሌ ላይ ክሊክ በማድረግ እነዚህን ቪዲዮዎች የቀሩትን ቪዲዮዎች ማየት ትችላላችሁ። እጅግ ጠቃሚ ቪዲዮዎች ተሰርተዋል። ወደ ጎን እንደዚህ በቀስት በማየት እንደዚህ በሞባይልም ሆነ በዴስክቶፕ የሚታዩ ከሆነ እንደዚህ ሌሎቹን የተቀሩትን ቪዲዮዎች ማየት ትችላላችሁ። ክቡራን የቻናሌ ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ።